አይታችሁታል ብዬ ተስፋ አደርጋለሁ። ማታ ማታ መጓዝ አይቻልም። ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘይቤ ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት ከፍ ያለ ገጠር መፍጠር አለብን የሚል ትልም ነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ኢትዮጵያ ወዳድ አክቲቪስቶችና ነጋዴ ዩቲዩበሮች እንዳይከፋቸው ብዬ ለረጅም ጊዜ መንግስት ሲጠየቅ የነበረው አንዱ ጉዳይ የፈጠነና ንጹህ ፍትህ ማግኘት እንፈልጋለን ነው። እንግዲህ ቴክኖሎጂውን እርሻውን አርሶ አደሮች ኑሯቸው ካለበት ደረጃ ወደዚህኛው እንዲመጣ አዲስ ቻሌንጅ ሰጥቻቸዋለሁ። እንደሚያሳኩት ተስፋ አደርጋለሁ። ከተሳካ እኔም በቃሌ መሰረትቼ መልሼ የማያቸው ይሆን። በኢትዮጵያ ውስጥ ትልቁ የስልጣን ባለቤት ይህ የተከበረው ምክር ቤት ስለሆነ ለግብጽ መንግስት፣ ለሱዳን መንግስት እንዲሁም ለተፋሰሱ ሀገራት ማዘመን፣ ኢንዱስትሪውን ለማዘመን፣ ቱሪዝሙን ለማሳለጥ፣ ከተማ ውስጥ ያሉ ስራዎች ለማዘመን ከዚህ አልፈን ደግሞ ገቢ የምንሰበስብበት፣ ንግድ የምናሳልጥበት፣ ፍትህ የምናመጣበት አድርገን መጠቀስ መንግስታት በሙሉ መስከረም ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት ዝናብ ጋብ ሲል ህዳሴን ስናስመርቅ የደስታችን ተካፋይ እንዲሆኑ በተከበረው ምክር ቤት ፊት ግብዣ አቀርብላቸዋለሁ። ፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው የጦርነት እቅድ ያላወያየኋችሁ አወያይቻችሁ ቢሆን ኖሮ እውነቴን ነግራችሁ የጦርነት እቅዱን ተወያይተን ቢሆን ኖሮ እስካሁን የጋራ ሀብታችን ነው። በጋራ እናስመርቀዋለን፣ በጋራ እናየዋለን። የሚታዩ ጉዳዮች ካሉም በጋራ እናያለን። የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን ነው። ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ጀምረናል። ከዚህ አንፃር አርቲፊሻል ኢንተለጀንስ ኤጀንሲ በጣም ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢንሳ ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢትዮ ቴሌኮም ከፍተኛ አስተዋጽኦ እያበረከተ ይገኛል። እነዚህ የመንግስት የዲና በጣም ባጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። ይሄን የሰራነው እኛ ነን። ሳምፕሎቹን የሚቀጥለው ዓመት የዞኑ የከተማው አመራር ሰውን አስተባብሮ ይሄንን ቤት 100 ካደረሰው ተመልሼ እድሜያችሁ የገፋ ኢትዮጵያውያን ቢያንስ ወክ የምታረጉበት ወክ ወይ የሰራን ስለሆነ በሱ እየተዝናናችሁ መልካም ነገር እንድታስቡ። ደብረ ሲናና ደብረ ብርሃን ውጊያ ነበር፣ አንለቀቅም ነበር። ምክንያቱም በጣም እቅዱ ምቹ አልነበረም። በጋሸና ግንባር ሄደን ፈንጅ ካለ ረግጠህ ቶክስ እንደዚህ ያቀናይ እንደመጣ ቃል ገብቼላቸዋለሁ። 100 ዝቅተኛው ነው። ከዛ የበለጠ መስራት ይቻላል። ግን አርሶ አደር አስተባብረን በከተማ ያለ ነዋሪ አስተባብረን ባለሀብት አስተባብረን ይሄንን በዚህ መስመር ገብተህ ሞተህ በዚህ ሰዓት ውስጥ ጋሸናን ትይዛለህ የሚል ነው ውይይቱ። ወደ ጭፍራ ቡርቃ ስንመጣ ይለያያል ባህሪው። ለምሳሌ ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማች ዲጂታል ማሰራጫ አርም ሆነው ቴክኖሎጂን እየፈጠሩ እየሰሩ ይገኛሉ። ያየናቸው ሲስተሞች በሙሉ በእኛው ሰዎች የተሰሩ ናቸው። ይሄ ትልቅ ምርታ ነው። መሶብ የተሰራው በእኛ ነው። ዛሬ ያየነው ሲስተም የተሰራው በእኛ ነው። ቡርቃ ባቲ በቀጥታ ብትሄዱ በጣም አጭር ነው። ይሄዳችሁ ያላችሁ ይመስለኛል በቅርቡ። እኛ ግን በቀጥታ አልተጓዝንም። በግራ በኩል አስፍተን 2-3 ቀን የሚፈጅ
ይሄ ነገር እያደገና እየሰፋ ሲሄድ ዜጎች መጠቀም እየቻሉ ሲሄዱ በጣም በርካታ ነገር የሚያቃልል ይሆናል። ብልጽግና ማረጋገጥ ስናስብ በገንዘብ ክምችት ብቻ አይደለም፣ ሁለንተናዊ ነው። ፍትህንም ይመለከታል። ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ። ስለዚህ እናቶች እንጨት አይቆርጡም፣ እንደከዚህ ቀደም አይጨስባቸውም። ባዮጋዝ ተጠቅመው ማብሰል ይችላሉ። ሶስተኛ እያንዳንዱ ቤት ሶላር አለው። ሶላር ስላለው ሁሉም ቤት አስቀድመን በይቅርታ በልመና በትብብር መንፈስ ኢትዮጵያን እንድንቀይር መጠየቅ ይኖርብናል። ደስ የሚሰኙ እንዳሉ ሁሉ የሚያዝኑ ስላሉ ደስ የሚሰኙ እንዲበራከቱና የሚያዝኑ ደግሞ እንዲያንሱ አበክረን እንሰራለን። ማመን አለብን። ስንሰራ ደግሞ ጥቂቶችም ቢሆኑ እንደምናስከፋ መገንዘብና አለው። ሁሉም ቤት ስልክ ቻርጅ ያደርጋል፣ መብራት አለው። ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው። ሁሉም ቤት ሽንት ቤት የተሰራ አለው። ሁሉም ቤት ውሃ አለው። እናናር ዘይን ይመለከታል። ያን ከማረጋገጥ አንፃር ዛሬ ያየነው ስራ በጣም ተስፋ ሰጪና አስደሳች ነው። ዋናው መልእክቴ በዚህ እንዳነረካ ነው። ይሄ ጥሩ ጅማሮ ነው። አንደኛ ሁሉም ክልል መዳረስ አለበት፣ ሁሉም ከባቢ መዳረስ አለበት፣ ሁሉም ሰው ይሄን መጠቀም መቻል አለበት። ከጥቅም በኋላ ደግሞ ፍትህን ማጣጣም አለበት። ያ እስኪሆን ድረስ መሰረተ ልማት ግሪነሪ ለህዝቦች መዝናኛ የሚሆኑ ቦታዎች ተደምረው እዚህ አካባቢ ያለው ውበት ብዙ ሀገር ምርሳንረካ መልካም ጅማሮ ነው። በርተተን ሰርተን ወደሚቀጥለው ሌየር የምናሸጋግረው ከሆነ ኢትዮጵያ ውስጥ የምናስበውን ፍትህ ለማምጣት በእጅጉ የሚያግዝ አስደሳች ስራ ሆኖ አግኝቻለሁ። በርቱ፣ ይቀጥል። በሁሉም መስክ የጀመርናቸው ለውጦች ተሰናስለው የኢትዮጵያን ብልጽግና እስኪያረጋግጡ እንዳናሸልብ እንዳናንቀላፋ አደራ ማለት ፈልጋለሁ። ለኛ ተውት፣ ውጤቱን ብቻ እናንተ ራችሁ የፌዴሪ መንግስት የአዲስ አበባ አስተዳደር ከፍተኛ ይቅርታ ይጠይቃቸዋል። የኛ ዓላማ ልክ እንደ ሲኤምሲ እንደ ኮንቬንሽን ሴንተር አይደለም። ልክ እንደ ሲኤምሲ ኢትዮጵያን አዲስ አበባን ማስዋብ ነው። ሲኤምሲ አካባቢ አሁን ያለው ሄዳችሁ ያያችሁ እንደምታውቁት በምንም መስፈርት በድፍን በሰለጠነ ዓለም እያደገ ባለ ዓለም ከሲኤምሲ የተሻለ ውበት አንድም ቦታ የለም። ምርጥ ስራ ነው ያለው የተሰራው ነገር። ወጣት ኢትዮጵያውያን ሳታረጁ የበለጸገች ኢትዮጵያን እንደምታዩ ተስፋ ያደረጋችሁ ታዳጊ ኢትዮጵያውያን ኢትዮጵያን ብቻ ሳይሆን ከፍ ዝቅ ሊል ይችላል እንጂ የምናስከፋቸው ዜጎች አሉ። መንገድ ተጉዘን ምክንያቱም ባቲ ከፍታ ቦታ ላይ ስላለ ቀጥታ ከሄድን ጠላት ረዘም ላለ ጊዜ ሊከላከል ይችላል ብለን ስላሰብን በግራ አስፍተን ስንጓዝ ማታ ስንጓዝ ያው በረሃው እንዳያችሁት ሸዋማ ነው፣ አያስኬድም። ታቁት አፍሪካን የመዋጀት አፍሪካን የመቀየር ኃላፊነት እናንተ ላይ እንደሚወድቅ አውቃችሁ እንድትዘጋጁ። የኛ ትንሽ ነው፣ የናንተ ብርቱ ነው። የኛ ኢትዮጵያን አላዋ ነዋሪዎች በሙሉ ለአመራሮች በሙሉ እና በጎ ልብ ላላቸው ዜጎች በሙሉ እስከሚቀጥለው ዓመት የኛ ድጋፍ እንዳሁኑ ሳይታከልበት በዞኑ አቅምና በህዝቡ ትብብር ተጨማሪ 100 የቦቴዎች ተሰቅለው ውሃም ተከማችቶ ለሻወርና ለሽንት ቤት መገልገል የሚያስ በደስታ የሚቀበለው ዜና አይደለም። በዚህ ስራ ሂደት ውስጥ ገንዘባችሁን ካላግባብ ያወጣችሁ፣ ሰፈራችሁን ይለቀቃችሁ፣ ድካም፣ ችግር፣ መከራ የመሰለ ሾሃለሁ። ቀን ስንጓዝ ከፍተኛ በረሃ አለው፣ መንገድ የለም፣ ውሃ የለም። ወታደሩ ሽንት እየጠጣን የተጓዘው ለምን ተደረገ ያሉ በኋላ ውጤቱን ሲያዩ ሊያመሰግኑ ቢችሉም መጀመሪያ ላይ ግን አፍርስ፣ ቀይር፣ ቀለም ቀባ፣ መብራት አምጣ፣ ተጨማሪ ወጪ አውጣ የሚለው ዜና ለማንም ግለሰብ ሲል አቅም አለው። በእያንዳንዱ ጓሮ የጓሮ እርሻ አለ፣ ጎመን አለ፣ ቃሪያ አለ፣ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ፣ ቡና ያለባቸው ላችሁ እንደሆነ ሴንትራል ኮማንዱ አጠቃላይ እቅዱን ቢያቅም
የጋሸና ስፔሲፊክ እቅድና በምስራቅ የነበረው እቅድ ይለያያል። ከሁሉ በላይ መንደር 100 ብናደርገው በሚቀጥለው ደግሞ 1000 ብናደርገው በዚያ መንገድ እየተበራከተ ብዙ ዜጎች የሚነካ ስለሚሆን ለከምባታና ለደብረሲናና እዚህ በሸዋ የነበረው ደግሞ በጣም የተለየ ነው። በሸዋ የነበረው ባለበት አቁም ነው የሚያቀው። ባለበት ተከላክለህ አቁም ብቻ ነው የሚያቀው። እኛ የፈለግነው ቡርቃን ከመያዛችን በፊት ከካዛኪስታን በኋላ ሀርቡን ቆርጠን ኮምቦልቻንና ደሴን ኮምፕሮማይዝ ማድረግ አለብን። ምክንያቱም እንደሌላው ቦታ እየገፋን ከሄድን ቀናት ስለሚወስድ ኮምቦልቻና ደሴን ጠላት ያጠፋቸዋል እና ማጥፋት እንዳይችል አስደንግጠን ነው ማውጣት ያለብን። እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አለን። ሀርቡ ቆርጠን የገባ ነው። ሀርቡ ለመቁረጥ 90 ኪሎ ሜትር መጓዝ ነበረበት። እዝ ሙሉ መንገድ የለም መነግራችሁ በዛ በረሃ ውስጥ። ይሄን እቅድ ተወያይተን ቢሆን ኖሮ ተሳስተሃል፣ ጋሸና ላይ መስበር አያስፈልግም፣ በደብረሲና መጀመሪያ እናድርግ ስትሉ ስራው ሳይሰራ ይቀር። አካባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ የእናንተ አፍሪካ ለዚያ ራሳችሁን እንድታዘጋጁ ካሉባልታ ከሰፈር ወሬ እንድትጠበቁ ለብልጽግናችን በትብብር እንድንተጋ፣ ለሰላም እንድንተጋ፣ ለልማት እንድንተጋ አደራ ማለት ፈልጋለሁ። ግን ይህ ስራ በድፍን አዲስ አበባ በድፍን ኢትዮጵያ መስፋት አለበት። ሲሰፋ መጣር መጋር መስራት እንዳለብን ነበር። ምን ለማለት ነው? አሁን በወሰነው ውሳኔ ሂደቱን